እንደ ድሮ እንደ ልጅነትሽ ቆንጆ ሄድሽ የኔ መላክ እናት ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንግዲህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ዛሬም ደግሞ እንግዲህ እየላችሁ የመጣሁት አዲስ ቪዲዮ ነውና ላይክ እያረጋችሁ ገባ ገባ በሉ። ይሄ ቻናል እየተመታ ስለሆነ በጣም ደብሮኛልና እንግዲህ ውድ ተመልካች እየላችሁ የመጣሁት ቪዲዮ በጣም በሚገርምና በጣም በሚያሳዝን ሁኔታ ወይዘሮ አልማዝ የተባለችው ወይዘሮ ገነትን ልጄን ከእንግዲህ በኋላ በስንት ስቃይ አረብ እግር የሰራሁትን ስራ ሁሉ ምንም ሁሉንም ነገር ልጄን ፍለጋም በሀሳብም በምኑም አራግፌ ነው አንድ ልጄን ያገኘዋትና ከእንግዲህ በኋላ ልጄ አጠገብ እንዳትደርሺ አለቻትና እንግዲህ ውድ ተመልካች ልጄ ጋር አጠገቧ እንዳትደርሺ ማለት ምን ማለት ነው? የሰው ልጅ ማንም ሰው ነው የሚያሳድገው። ከ150% የሰው ልጅ ሁሉም ሰው ይይዛል ያሳድጋል። ግን ሲያድግለትና የራሱ ምኞት ወይ ስራ ወደ ስራ ለመስራት ለማሻሻል ኑሮ ሲሄድ ማንኛውም ሰው ነው ልጅ የሚይዘው። ለሰው ፋሚሊ እናት አባት እህት ይይዛል። ግን እንዴት ልጄ ጋር እንዳትደርሺ ብሌንን በጣም እያስፈራራቻት ነውና ብሌን እንድች ብለሽ እናቴ ነች በቃ ከእንግዲህ በኋላ እናትሽ እኔ ነኝ ብላ እንግዲህ ብሌንንም ስታነጋግራት ነበረና በጣም ይሄ መጥፎ ንግግር ነውና የቃልዬ እናት የተባለችውም በጣም ገርሟት ዝም ብላ ነው እያዳመጠች ያለችው። እኔ ነኝ እንግዲህ ወልዶ ማና የሆንኩት ብላ የብሌን እናት አሳዳጊም በጣም ነው ቅር ያላት በጣም ነው ያዘነችው ማለት ነው። እና እንደዚህ አይነት ህገ ወጥ በብር ተገዝታ የመጣችው ወይዘሮ አልማዝ አነጋገሯ እንኳን የማያምር ካነጋገሯ እስከ መልኳ ምኗም የማያምር ሴትዮ ነች ማለት ነው። እና በጣም በሚገርም ሁኔታ እሷ እንደዚህ አይነት ንግግር ስትናገር እንግዲህ ቃልዬ ሁሉም ነገር የብሌን ነገር እንዲያበቃላትና እንዲፈራርስ ስለምትፈልግ ይህን አነጋገር ስትሰም ቃልዬ በጣም ደስ ብሏታል ማለት ነው። እና ወደሚቀጥለው ቪዲዮ ደግሞ ውድ ተመልካች አብረን ስንከታተል ቃልዬ በጣም ዳግምን ትፈልገዋለች። ዳግም ደግሞ በአሁኑ ጊዜ ቃልዬን ቀጥ ብሎ ቆሞ ሲሪየስ ሆኖ እያዳመጣት ነው። ብሌንም በር ላይ ቆማ ብታያችሁም ባታያችሁም ምንም ነገር እየመሰላት አይደለም። ድሮንም እኔ የምልክን ነገር ብትሰማኝ እዚህ ደረጃ አትደርስም እያለችው ነው። እንግዲህ ይሄ ሁሉ የብሌንን በጣም ብሌንን አንዳንድ ነገር እያላት በጣም አንዳንድ ነገር እየመከራት ስለ እናቷም ስለ አሳዳጊነቷም በቃ አይዞሽ ብሎ በጣም በብዙ ሁኔታ እየረዳት ነበረና ዳግምና ብሌን አብረው እንዲነጋገሩና አንዳንድ ሀሳብ አብረው እንዲቀያየሩና አብረው የሆነ ችግር ያለውን እንዲፈቱ ቃልዬ በጣም በፍጹም አትፈልግም። ቃልዬ ይመስለኛል ዳግምን ያፈቀረችው ይመስለኛል። ነገሮቹ ግን ሁሉም ነገሮች ከባባድ ቢሆንም በአሁኑ ጊዜ ብሌን ነገሮቹ እየተደራረቡበት ነውና ምክንያቱም በር ላይ ቆማ እሷ
ብሌን ዳግምን በጥፊ ስትለው ብሌን በጣም በደስታ ነው እንትን ያለችው። በጣም ነው የተደሰተችው። የተደሰተችበትስ ምክንያት ምንድን ነው? ስለዚህ እሷ ዳግምን በጣም ታፈቅረዋለች። በጣም በሁሉም ነገር በጣም ዳግም ለእሷ አስፈላጊ ነው። ዳግም ደግሞ የብሌን እናት አሳዳጊዋን የብሌንን ስልክ ቁጥር ሁሉ ካሁን በፊት ለማን ነው ለበኃይሉ ተላላኪ ቃልዬ እንደሰጠች ያኛው ቪዲዮ ላይ እንግዲህ የዚህ ቻናል ተከታታይ የነሱ ቻናል ተከታታይ የሆነችው ከመጀመሪያ እስከ መጨረሻ ራሱ ሁላችሁም ታውቃላችሁ ማለት ነውና እንግዲህ ቃልዬ ከነሱ ቤትም ብሌን እንደምንም ብላ እንደምንም ወርቃም ተነስታም ቃልዬ ከዛ ቤት ብሌን እንድትባረርና ወይንም ከዛው ድምጥማጧ እንዲወጣ በፍጹም አልፈለገችም ማለት ነውና እንግዲህ አሁንም ከቪዲዮ በስተጀርባ ቃልዬ እውነት መስሎሻል፣ እውነት እናትሽ መሰላሻለች፣ አሁን ደግሞ የመጣችው ብላ እያወራች ነው። በእርግጥ ይሄንን ምስጢር በየአንዳንዱ ዳግም ያውቀዋል። ዳግም ግን ብሌንን ይፈልጋታል። ብሌን ግን በአሳዳጊ እናቷ ላይ ያደረገውን ፎቶ ስላየች በጣም ነው ዳግምን እየጣላችውና ቆማ እሱ የሚላትን ነገር አንዳንድ ነገር የሚያስረዳትን ነገር የሚጠቅማትንና የማይጠቅማትን በየአንዳንዱ ዳግም ስለሚያውቅ ዳግም ለእሷ ለመናገር ወደ እሷ ጠጋ ጠጋ ሲልም በአሁኑ ሁኔታ በጣም በዳግም ላይም በጣም የልብ የልቧን ደውላም በአካልም በሄደችበት ቦታም ሁሉንም ነገር ለዳግም በጣም አምነው ዳግምም በጣም ብዙ ነገር ስለምትነግረው አሁን ደግሞ በጣም ተቀይመው አንዲት ነገር የሚያወራው ነገር እውነት ስለማይመስላት አይኑንም ማየት አትፈልግም ማለት ነው ብሌን። ዳግም ደግሞ በየአንዳንዱ የሚመጣውን ነገር አስጠንቅቆ ስለሚያውቅ እችም ብር ተሰጥቷት የብሌን እናት ነኝ ብለሽ ከዛ ቤት ብሌንን እንድትወጣልን አድርግልን ብለ ተብሎ በብር ተገዝታ እንደተላከች የብሌን እናት እንዳልሆነች ዳግም በጣም አስጠንቅቆ በደንብ ነው የሚያውቀው። ነገር ግን ብሌን ከዳግም ምንም ነገር ከዳግም አንደበትም ምንም ነገር መረዳትምም አትፈልግም፣ ምንም ነገርም ማየትም አትፈልግም ማለት ነው ውድ ተመልካች። ስለዚህ እንግዲህ በአሁኑ ሰዓት የብሌን እናት አልማዝ የተባለችው ነገሮቹን አንዳንድ ጊዜ ስለ ብሌን ትምህርት ቤትም ስታወራ በጣም ነገሮቹን ድብልቅልቅ እያረገች ነው የምታወራው። ነገር ግን ወይዘሮ ገነት እነሱ መካከል እንድትገባና በየአንዳንዱ ያለውን ምስጢሮች ስለ ብሌን እንድታወራ በፍጹም አትፈልግም። እሷ አንቺ እኔ ሲሄድ እኮ ወደ አረብ ሀገር አንቺ 4ኛ ክፍል ነበርሽ ስትላት ነበረ። እንዲህ ብሌን አንቺ ወደ አረብ ሀገር ስትሄጂ ኬት መታ ነው 4ኛ ክፍል የደረሰችው? ገና ብሌን 2ኛ ክፍል አይደለችም እንዴ ስትል በጣም ነው ገነት እንደዛ ብላ ስታስረዳት በጣም ነው ወይዘሮ አልማዝ እንግዲህ በስተመጨረሻ ላይ የማይባለውን ነገር ልጅ ጋር እንዳትደርሽ ምናምን። ምክንያቱም እሷ ስለ ልጅቷ ምንም የምታውቀው ነገር የለም። ተገዝታ ነው አቶ በኃይሉ ነው እየላካትና እንግዲህ ውድ ተመልካች ከዚህ ድራማ ስር ምን እንደተማራችሁ መቼም ዩቱብም ሼር ማድረግ እምቢ ብሏል። በእኔ ቻናል ምን ለምንድን ነው እርምጃ እንዳነሳ እኔ አላውቅምና ሁላችሁም እንግዲህ ገባ ገባ ብላችሁ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ ስለ እውነት በጣም ደስ ይለኛል።
ባትመጡም ምንም ችግር የለውም። በራሴ ቪዲዮ እስከመመጣ ድረስ እንግዲህ ድራማው አንዳንድ ጊዜም የሚያሳዝን ቃላት ይናገራሉ፣ አንዳንድ ጊዜም የሚያስተምር ነገሮች ስለሚናገሩ በጣም ደስ ይለናል። እንግዲህ ከሰው ጥሩ ነገር አይጠበቅም እና በራሴ ቪዲዮም እስከመመጣ ላይክ እያረጋችሁ ጋይሶች በር ላይ ነው። ልክ ልኩ ነው። አንተ ሰውዬ ቆይ፣ ለምንድን ነው የማታወኝ? በቃ የራስህን ህይወት ነው